እያፈርሽ ነው ወይስ እየተሽኮረመምሽ? እንጃ ልቤ ትንሽ ልብሽ ምን መታ። ኧረ እባክሽ ምነው ከወንድ ጋር እንደዚህ ተቀምጠሽ አታውቂም እንዴ? በምን ጊዜ ልጅነቴን አላስታውስም። ሩጫ ላይ ነበርኩ። ያው ካደኩ በኋላ ጊዜ መንገድ ጊዜ ነበር። ይኸውልህ ትትና እዚህ ቤት ከቆየች አብርሽ እየወሰነ ይወጣታል። ታዲያ እንግደላት ልትይ ነው? አረ ይቅር በለኝ፣ እኔ እንደዛ አላልኩም። ያው አብርሽ እንዳይወዳት ምን እናድርግ ለማለት ነው። በጣም ጨካኝ ሰዎች ናቸው። አውሬ ታውቃለህ? በጣም ክፉ ሰውን በቁሙ የሚበሉ ስንት እባክሽን። ይኸውልሽ እኔ ሴት ነኝ አውቃለሁ። እሺ ከኔ ምንም መደበቅ አይጠበቅብሽም። እሱም ወዶሻል፣ አንቺም ወደሻል አይደል እንዴ? ምንም እንኳን የግሌ የአብርሽን ፍቅር ቀልድ አስመስላ ብትናገርም ወይ ደግሞ አብርሽ የራሴ ነው ማንም ሰው አይንካበኝ አብርሽን የነካችብኝ ሴት እንዲህ ያደርጋሉ ብላ እያሳሳቀች ብትናገርም ግን ደግሞ ፍቅሯ የእውነት ነው። ለዛም ነው አሁን ላይ አብርሽን እና ትህትናን አልጋ ላይ አብሮ ስታያቸው በጣም የደነገጠችው ማለት ነው። እሷ ያው ይህንን ነገር በቁም ነገር አብርሽን ቁጭ አድርጋለች። በእርግጥ ባለፈው ስታወራው ይሄ ነገር በጭራሽ እንደማይሆን አስምሮ ነግሯት ነበር። ለምን ከተባለ ገልሞ የሷን ስም ስለጻፈ ማለት ነው። የምትወዷትን ሴት ስሟን ጻፉ የተባለ ጊዜ ገልሞ የግሌ ነች እኔ የምወዳት ሴት ብሎ ስሟን እዛ ጋ ስለጻፈ አብርሽም ይሄ ነገር አስደንግጦት ነበር። ለዛም ነው ባለፈው የግሌን ይሄ ነገር በጭራሽ አይሆንም ብሎ አስብሮበት የነገራት። የግሌ ደግሞ ከዛም በኋላ ይህንን ነገር በቁም ነገር አልወሰደችውም። ምናልባት አብርሽ ይህንን ነገር ለቀልድ ሊለን ይችላል ወይ ደግሞ ከጊዜ በኋላ የኔ መሆኑ አይቀርም የሚለውን ነገር ሰላሳቢዎች ማለት ነው። አብርሽ ደግሞ ገልሞን ስለሚያከብሩት አብሮ ከወንድሙም በላይ ስለሚወደው እሱ የወደዳትን ሴት እዚህ ጋር ደግሞ ተሻምቶ ሊወዳ ስለማይችል ማለት ነው። በእርግጥ እሱ ትህትናን ነው የሚፈልገው፣ ከትህትና ነው። አሁን ደግሞ የመድብል እዛ ቤት መመላለስ አብርሽ በጣም ደብሮታል ማለት ነው። ለምን ከተባለ ትህትና በተደጋጋሚ የምታነሳው ነገር አለ። እሱ ነው ሕይወቴን ያዳነልኝ እያለች ነው። እና ምናልባት መድብል እዚህ ቤት የሚመላለሰው ትህትና ፈልጓት ይሁን ወዷት ይሁን የሚለው ነገር አብርሽን ያሳሰበው ይመስላል ማለት ነው። መጀመሪያ መድብል እዛ ቤት የመጣ ጊዜ ባለፈው አብርሽ ፊት መቶ ነበር ነው። ከዚህም በኋላ እዚህ ቤት አትምጣት፣ ትህትናን ከፈለካት ውጪ ላይ አግኛት ወይ ደግሞ በስልክ ደውለህ ማግኘት ትችላለህ ሲለው ነበር። እና ዛሬም ደግሞ በድጋሚ መድብል መቶ ከትህትና ጋር ሲገናኝ አብርሽ ይሄ ነገር በጣም አስቀይሞታል ማለት ነው። ለምን ከተባለ ትህትናን ወዷታል፣ አፍቅሯታል። ይሄንን ደግሞ በግልጽ እየየን ነውና ከገልሞ ጋርም ውጪ ቁጭ ብሎ አንድ ያወሩት ነገር አለ። ገልሞም ቃል የገባለት ነገር አለ። አንተ ያገባህ ቀን እኔ መጠጥ ለዘላለም አቆማለሁ ብሎት ነበርና አብርሽም እዛ ጋ በሙሉ ልብ በሙሉ በራስ መመታመን ነው። ጠብቀኝ በቃ አግብቼ ያሳያለሁ በቅርብ ጊዜ ያለው ነበርና ያ ማለት አብርሽ ቦስቷል አለች። በልቡ ውስጥ ቦታ የሰጣት ሴት እና ሊያገባት የሚፈልጋት ሴት አለች። ያቺ ሴትም ትህትና ነችና በቃ እኔ ትህትናን አገባለሁ አንተም መጠጥን ታቆማለህ በሚለው ነበር። በዛ ልክ እርግጠኛ ሆኖ ለገልሞ ቃል ሲገባለት የነበረው ማለት ነው። ወደ ቤት ሲገባ ደግሞ መድብል መቷል። ትህትናም ከመድብል ጋር ተገናኝታለች የሚለውን ነገር ሲሰማ ይሄ ነገር በጣም አስቀይሞታል። በጣም ነበር ነው። ለዛም ነው ወዲያውኑ ስሜቱ ታረባብ። በመግስቱ ጠዋት ደግሞ ነገሮችን ትቶ ወይ ደግሞ ነገሮችን ረስቶ እኔ እኮ ሚኒሽም አይደለሁም የፈለግሽውን ነገር ማድረግ ትችያለሽ ብሎ ትህትናን ይቅርታ የጠየቃት ማለት ነው። ግን ደግሞ ቢሆንም እኔ እና አጠገቤ ተቀመጪ ብሎ አልጋ ላይ ከሱ ጎንደርቡን መቀመጥ ብትፈልግም እዛ ጋር ሲያሳያቸው የነበረው ስሜት ትህትናን እንደሚፈልጋት እሷ እንደሚታው ነው። ይሄ ነገር ደግሞ የግሌን በጣም አስቀይሟታል። አሁን እሷ ልታስብ የምትችለው ሁለቱም እዛ አብሮ ያደሩ ይመስላታል ማለት ነው። ማንም ሰው ከእንቅልፉ ሳይነሳ በጠዋት ወደ እሱ መኝታ ክፍል ስትገባ አብርሽ ደግሞ ከትህትና ጋር አንድ አልጋ ላይ ተኝቶ ትህትና ተሸፋፍና ስታይ ማንም ሰው ሊገምት እንደሚችለው የግሌን ይሄንን ነገር የምትገምተው አብራችሁን ያደራችሁት ይሄ ነገር እንዴት ይሆናል በሚለው ምናልባትም ከትህትና ጋር ልትጣላ ትችላለች ወይ ደግሞ አብርሽንም ልታኮርፍ ትችላለች ማለት ነው። ከዚህም በኋላ ምን
መገመት አይቻልም። ለምን ከተባለ ከዚህ በፊት ነገሮችን በቀልድ መልክ ነበር ሁለት ማኪያ መርዝ ጠባብ አድርጊ ዕለት እንዲህ አደርጋለሁ እያለች እያሳሳቀች ስትናገር የነበረው ማለት ነው። ይሄ ነገር ደግሞ እዚህ ጋር ያየችው ነገር ለሷ ሲሪየስ ወይ ደግሞ በጣም ልቧን የሚሰብር ነገር ስለሆነ እንዴት እኔ ከምወደው ሰው ጋር ታድሪያለሽ? እኔ አፈቅረዋለሁ ከሱ ውጪ ማን ሰው ማባታል እያልኩት እንዴት እዚህ መተሽ ከሱ ጋር ትተኛለሽ የሚለውን ነገር ትህትናን እየጠየቅቻት ወይ እሱን ለመጉዳት ወይ ደግሞ እሱ ከዚህ ቤት ካልወጣች እኔ እዚህ ቤት አልሰራም ልትላቸውም ትችላለች።